ሰብለ ብሌን ምን ይሆንሽ? ምን ሆነች? ቅድም ቢያበር ላይ ቆማለች። ሁኔታው ሁሉ በጣም ያስፈራል። የሆነ ነገር ፊቷ ላይ ይነበባል። እና ምን አለበት? ምንድን ነው የምታወሪው ሰብለ? እሺ አንተ ነህ ነገሩን የምታጋነው። ልጅቷ እኮ የአባት ፍቅር ያስፈልጋታል። የምታረገው የቅናት ስሜት ነው። ቅናትና ይሄ የምታሳየው ይለያል። ነገሩ ለእኔ ተይው። ሊያየ እዚህ ነሽ እንዴ? ምን እያረግሽ ነው? አትክልቶችን እኮ ውሃ ላጠጣ ብዬ። አረ ምን ተገኘ ደግሞ? ትናንት ማታ ዲያሪን ሳነብ እናቴ አበቦችን መንከባከብ በጣም ትወድ ነበር። እሺ በቃ ቶሎ ጨርሽና ግቢና መድኃኒትሽን ውሰጂ። እሺ አክስቴ እመጣለሁ። ሊያየ አበባ ለምን እንደምወድ ታውቂያለሽ? አላውቅምማ። ነገሮችን እኮ አታውቂ። አበባ በውሃ እንደሚለመልም ሁሉ የሰው ልጅን በፍቅር ነው የሚለመልመው። አንድም ቢመድልሽ በክፋት እንዳትመልሽ እሺ? እማዬ ግን ሰዎች ቢጎዱኝስ? ክፉ ቢሆኑብኝስ? የኔ ልጅ የአንቺ ንጽሕና መልሶ እንዲከፍልሽ። የሰው ልጅ ክፋቱ ለራሱ ሸክም ነው። አንቺ ግን የፍቅር ሰው ሆኚ ይህንን ፈጽሞ እንዳትረሺ እሺ? እኔ ግን እድለኛ ነኝ። አንቺን የመሰለች እናት ስላለች። እናቴ በጣም ነው የምወድሽ። ይወድል አንቺ በጣም እወድሻለሁ። አንቺ ይሁን ላስጠራሽ የት ነበርሽ? ብሌን ጠራሽኝ እንዴ? ምንድነው ይሁን ላሳስጠራሽ? ወይስ በሽታሽ ተነሳብሽ? አይ አላመመኝም። እንደውም እየተሻለኝ ነው። ለማንኛውም እየተጠራሽ ነው። ነይ። እሺ መጣ። አጎቴ ጠራኸኝ እንዴ? ብሌን እኮ አጎትሽ ይፈልግሻል ስትለኝ የሆነ ነገር ያጠፋው መስሎ በጣም ጨንቆኝ ነበር። አይዞሽ አትደንግጪ። ትላንትና እኮ በመስኮት ሆኜ አትክልቶቹን ውሃ ስታጠጪ አይቼሽ ትዝታ ውስጥ ገባሁ። እያየኸኝ ነበር? ይገርምሻል፣ እናትሽም እንዳንቺ አበቦችን ትወድ ነበረ። አትክልቱ ስትሆን ሰላም ነበር የምትሆኑ። አዎ አጎቴ፣ እኔም ዛሬ የተለየ ሰላም እየተሰማኝ ነበር። ትናንትና ማታ ዲያሪን ሳነበው እናቴ ስለ አበቦች ያስተማረችኝ ትምህርት ትዝ አለኝ። ምን ትልሽ ነበረ? የሰው ልጅንም ልክ እንደ አበባ በፍቅር ማለምለም አለብሽ ትለኝ ነበር። ዲያሪሽን ስትይዢ ብዙ ነገሮችን ታስታውሻለሽ ማለት ነው? እኔ የምልሽ ሊያ፣ ምናልባት ዲያሪሽን ስታነቢ አንዳንድ የምታውቂያቸው ሰዎች አጋጥሞሽ ያውቃል? ወይም ደግሞ የማታውቂው ለየት ያለ ክስተቶች ነገሮች አጋጥሞሻል? አይ አጎቴ፣ አሁን ገና ማንበብ ስለጀመርኩኝ ብዙ ነገር አላገኘሁም። ሂጂ እስቲ ሊያዬ፣ ዲያሪሽን ይዘሽ ነይ። ምናልባት በውስጡ አንዳንድ ትውስታዎችን እናገኝበት ይሆን? እሺ አጎቴ። ሊያዬ፣ የኔ ልጅ ምናልባት እዚህ ውስጥ በጣም ትዝ የሚሉሽ ነገሮች ካሉ ስለ እናትሽ ሊሆን ይችላል፣ ስለ ቤተሰብ ሊሆን ይችላል፣ ስለ ማጎትሽ ሊሆን ይችላል። እስቲ ትዝ የሚልሽ የጻፍሽው ነገር ካለ ስታሳይኝ። ይህንን ታስታውሻለሽ?
ይሄኛውንስ? እንዴት? እሺ ምን እያደረክ ነው? ምናልባት አንዳንድ የምታስታውሰው ነገሮች ካሉ እነሱን እንድታስታውስ ብዬ ነው። እንዴት? እሺ ልጅቷ ገና አሁን መረጋጋት እየጀመረች ነው። ለምንድን ነው የድሮ ቁስሏን የምታስታውሳት? ሰብለ፣ እኔ እሷን እኮ ለማገዝ ብዬ ነው። ምናልባት ዲያሮ ውስጥ አስፈላጊ ነገሮች ከተገኙ ትውስቷን ይመልሳሉ ብዬ ነው። ተሺ ትዝቷ በራሱ ጊዜ ይመለሳል። አሁን ግን አይምሮ እረፍት ማድረግ ይፈልጋል። በድሮ ታሪክ ካስጨነቅናት የባሰ ሊያማት ይችላል። ቆይ ለምንድን ነው እንደዚህ የምትሆነው? ምንም እኮ ሊገባኝ አልቻለም። ሊያዬ ተነሽና መድኃኒትሽን ውሰጂ ያልኩሽ እኮ። እሺ ሄሎ ሜሪ። አዎ ገባሁ። ግን ቤት ውስጥ ያለው ሁኔታ በጣም ነው የሚያስፈራው። ዳዳ ይቶኛል ስገባ እንዳይቆጣኝ በጣም ነው የፈራሁት። አምሽቶ መምጣት ብቻ አይደለም ሜሪ፣ ሊያ የምትባለው ልጅ ከመጣች ጀምሮ ቤቱ ፖሊስ ጣቢያ መስሏል። ሰሞኑን ምገባ አይመስለኝም፣ አስፈቅጃለሁ። እሺ በቃ ቻው። እዚህ ደግሞ ምን ትሰራለህ? ቆይ እኔ ድርጅትሽ ጋር ቆሜ እንድጠብቅሽ ነው እንዲፈልግሽ? ደግሞ ድርጅትሽ በዚህ ሰዓት በአባይ በኩል ለሚገባው ኮንትሮባንድ መድኃኒትሽ እየተጨነቀ። አውቃለሁ፣ መድኃኒቶቹ መጋዘን ገብተዋል። እና የኔ ድርሻ ስንት ነው? እኔ ለራሴ የሊያ ሁኔታ በጣም እያሳሰበኝ ነው። ትዝታዋ እየተመለሰ ነው። የሰጣኸኝ መድኃኒት ምንም አይሰራም። መድኃኒቱማ ይሰራል፣ አንቺ በየቀኑ እየሰጠሻት ስላልሆነ። ይኸው ዛሬ ኮንትሮባንድ ከገቡት ውስጥ አዲስ ይዤልሽ መጥቻለሁ። ይኸውልህ ካሳ፣ ይሄ ድርጅቴ ላይ ችግር ይፈጥራል። ተሾመ እኮ እስከ ዛሬ በህጋዊ መንገድ መድኃኒቶቹ እንደማስገባ ነው የሚያውቀው። ኮንትሮባንድ መሆኑን ካወቀ አስበው የሚፈጠረው ነገር። ተሾመማ ምን ያውቃል? አንቺ በህገ ወጥ የምታመጫቸውን መድኃኒቶች መጋዘንሽን አጥለቅልቀሻል። እሱማ የሚያውቀው ትክክለኛ መድኃኒት እንደምታስገቢ። ይሄኛው አይምሮ የማደንዘዝ ኃይሉ በጣም ከፍተኛ ነው። ደግሞ እማዬ የሚለውን ቃል እንኳን እንድትረሳው ያደርጋታል። እሺ በቃ ብሩን እኔ አሁኑኑ ልክልሃለሁ። እሺ ጥሩ። ግን ወቂ የአንቺ መኪኖች እንዲያልፉ እኔም ሆነ ጓደኞቼ መስዋዕትነት ከፍለናል። ቀጣይ ክፍዬን በደንብ ታስተካክልልኛለሽ። ሂድ በቃ ቶሎ እዚህ ጋር። ሰብለ ቆይ እንጂ። አቤት ተሽ፣ የት እየሄድሽ ነው? ድርጅቱ ጋር እኮ አዲስ መኪናዎች ደርሰዋል ተብሎ ተደውሎልኝ ነው። ቆይ ቅድም በሩ ላይ ያወራሽው ሰው ማን ነው? እንዴ እሱ እኮ የኔ ሹፌር ነው። ድንገት መንገድ ላይ አደጋ ተፈጠረና ሪፖርት ላይ ያደርግልኝ መጥቶ ነው። ሹፌሮች በርሽ ድረስ ከዚህ በፊት እንደሚመጡ አላውቅም ነበር። አይ አስቸኳይ ስለሆነ ነው፣ ስልክ ያልሰራም ሲለሆነ የመጣው። እሺ ለማንኛውም ቀጠሮ አለብኝ፣ ልወጣ ነው። ትቆያለህ? አይታወቅም፣ ትንሽ ላመሽ እችላለሁ። ደህና ዋል። ሄሎ ዶክተር፣ እንደምን ተሾመ ነኝ። ዛሬ ተረጋግታ አትክልቶችን ውሃ እያጠጣች ነበረ። ትናንትና ደግሞ የእናቷን የድሮ ደብተሮች እያገላበጠች አንዳንድ ነገሮች ትዝ አለኝ እያለች ነበር። እሱ ነው ዶክተር የከበደኝ። በዚህ ላይ ቤቱም ለእሷ ምቹ አይደለም። ሰብለና ሊያም እሷ በምታደርገው ድርጊት ምንጊዜም ደስተኛም አይደሉም። በዚህ ላይ ደግሞ ሰብለ አሮጌ ቁስላት ቀስቅስ እያለች ትጨቀጭቀኛለች። እኔ የምልህ ዶክተር፣ ሰብለ እኮ መድኃኒቱ ነው እንደዚህ የሚያደርጋት እያለች ነበረ። መድኃኒቱ እንደዚህ ያደርጋል እንዴ?
ስላገዝከኝ ዶክተር አመሰግናለሁ። ለማንኛውም አዲስ ነገር ካለ አሳውቃለሁ። ብሌንዬ ቀንሽ እንዴት ነበር? በጣም አምሽተሽ ስትመጪ እኮ አባትሽ ጋር እንዳትጋጪ በጣም እየተጨነኩ ነበር። ደህና ነኝ ማሚ፣ ግን ቤት ውስጥ ያለው ሁኔታ ምንም ምቾት የሰጠኝ አይደለም። አዎ የኔ ፍቅር፣ ለዛ እኮ ነው የምጨነቀው። አባትሽ በዛች ልጅ ምክንያት ካንቺ እየራቀ ነው። እና ምን ላድርግ? ብሌንዬ እውነትሽን ነው። አንቺ እኮ በጣም ብልህ ልጅ ነሽ። አባትሽ ልቡ ወደኛ እንዲመለስ የቻልሽውን ሁሉ ታደርጊያለሽ። ያቺ ልጅ የምትመካበትን ያንን አሮጌ ደብተር ከዚህ ቤት ማጥፋት አለብን። ግን ማሚ ደብተሩስ ምን ቢኖር ነው አንቺ እንደዚህ የፈረሹ? አያይ የኔ ልጅ ምንም ጠቃሚ ነገር የለውም። ግን ምናልባት ስለኔና ስለ አባትሽ መጥፎ ነገር ጽፋ እንዳይሆን ብዬ ነው። ካገኙት በኋላስ? ልክ ደብተሩ እጅሽ እንደገባ በቀጥታ ለኔ እንድትሰጪ ነው የምፈልገው። እና ምንም ሳላነበው? አዎ የኔ ንግስት፣ ያንቺ ንጹህ ልብ እንዲበከልብኝ አልፈልግም። እሺ አንቺ ምን ልታደርጊው ነው? አንቺ ብቻ ደብተሩን አምጪልኝ። ከዛ በኋላ እኔ የማደርገውን አውቃለሁ። ይሄን ታረጊልኛለሽ አይደል? እሺ ማሚ አደርገዋለሁ። ደብተሩ እንዳገኘሁት አምጥቼ ይሰጥሻለሁ። ጎሽ የኔ ጎበዝ። አሁን ቆንጆ ምግብ ሰራልሽና ገብተሽ እረፍት ታረጊያለሽ። እሺ ሌላው ልቅል ደግሞ ማታ። ቆይ ግን መፍራት ጀመርሽ እንዴ ሰብል? ያኔ እኮ እዛ ግቢ ውስጥ ስትልኪኝ እኮ እንደዛ ፈጽመ ሆና ስትይ የነበረሽ ወኔ የት ሄደ? ቆይ ሰምኛለሽ፣ ከአንቺ ጋር የኮንትሮባንድ ስራ ብለሽ ካስጀመርሽኝ ጀምሮ የኔ ህይወት የተበላሸ። እዛ ቤት ገብተህ ያንን ነገር ፈጽም ያልሽኝ ቀን የነፍሰ ገዳይ ታርገ ግንባሪ ነው። ያኔ እዛ ቤት የፈሰሰው ደም እንደዚህ በፀሐይ የሚያቃጥለኝ ይገባሻል? ቆይ ግን የት የሰራሽልኝ ቤት ነው ደግሞ? ትሰሚኛለሽ? የሀናን ደም ብቻዬን አልሸከመው፣ አብረሽን ትሸከሚዋለሽ። እሺ እወቂ። አዎ ማዬ። ብሌን የኔ ቆንጆ፣ አሁን ይሄንን ወስደሽ ታጠጫታለሽ። እስከ ነገ ጧት ድብን ያለ እንቅልፍ ነው የሚይዛት። ገባሽ? አንቺ ደግሞ እሷ ስትተኛ ያንን አሮጌ ደብተር ይዘሽ መተሽ ለእኔ ትሰጫለሽ ማለት ነው። ገባሽ? ግን አባቢ ቢያውቅብንስ? ቢጠይቀኝ ምን ልለው ነው? አባትሽ ገና ከስራ አልመጣም። አሁን ይሄን ይዘሽ ሄደሽ በፍቅር አጠጫት። ምን ነው ምናምን ካለችሽ ቅድም ስላስቀየምኩሽ ይቅርታ ልጠይቅሽ ነው በያት። አንቺ መቼም መላ አይጠፋሽ አይደል እንዴ?
ሊያየ አሁንም አልተኛሽም እንዴ? ሰሞኑን እኮ ልክ አልነበረም። እንድንታረቅ ብዬ መድኃኒት ይዤልሽ መጣሁ። አመሰግናለሁ። እንደዚህ የምታስቢልኝ አይመስለኝም ነበር። እኔ ትንሽ በአክስቴ ሞት ስላዘንኩ ነው። ይቅርታሽ። እውነት ከልቤ ይቅርታሽን ተቀብያለሁ። እሺ እንግዲያውስ መድኃኒትሽን ውሰጂና በደንብ እረፍት አድርጊ። ነገ ደግሞ አንድ ላይ አበቦችን ውሃ እናጠጣለን። እሺ አመሰግናለሁ። ምንም አይደለም።